አልገባኝም ቤኪ። ለሊ ካንቺ ፍቅር ይዞኛል። አደይ እንደዚህ አይነት ሰው ነች? ታዲያ ዶክተር አሁን እኮ በለሊ ነው ሰው መስላ የምትታየው እንጂ ምንም የሌላት የገጠር ልጅ ናት። በቃ ቤዛ ይበቃል ዶክተር። አዎ ከዚህ በላይ ማወቅ አልፈልግም። ስለነገርሽ ነገር በጣም አመሰግናለሁ። እሺ ዶክተር። ቆይ ግን ከኔ ጋር ያለሽ ነገር ከፍ እንዲል አትፈልጊም እንዴ? አደይ ምንድን ነው ችግርሽ? ወይስ አዲስ ህይወትሽ ላይ የመጣ ነገር አለ? ብዙ ነገር ዴቭ፣ ብዙ ችግር አለብኝ። ማዘሯ ግን ለምንድን ነው በዚህ ልክ የተረበሸችው? የሆነ ነገር ነግሬያት። ምን እንደነገርሽ ትፈልጊያለሽ? አዎ ንገረኝ ቤኪ። ደግሞ ለምንድን ነው ከቤት አስወጥተህ እዚህ ይዘኝ የመጣው? ሰሞኑን ደህና ስላልሆንሽ ትንሽ አየር እንድትቀበይ ፈልጌ ነው። እሺ ቤኪ ንገረኝ። የማዘሯ ሀዘንና ጭንቀት ከአእምሮ ሊወጣልኝ አልቻለም። የኔ ቆንጆ። ምንድን ነው እሱ? ለሊ ስላውቅሽ በጣም ደስተኛ ነኝ። እኔም ስላለኝ ደስተኛ ነኝ ቤኪ። በጊዜ ሂደት ብዙ ነገር ከአንቺ ጋር እያሳለፍኩ ሳላውቀው በልቤ ብዙ ነገር ተፈጥሯል። አዎ ለሊ፣ የአንቺ ስሜትና ፍላጎት ምን እንደሆነ ባላቅም። ምን እያልከኝ ነው? ምን ለመናገር ፈልገን? እንዴት እንደምነግርሽና ስሜቴን እንዲህ መግለጽ እንዳለብኝ አላቅም ለሊ። ቤኪ ገና ያኔ አንቺን ካገትኩሽ ቀን ጀምሮ ልቤ ላንቺ ይደነግጥልሻል። አልገባኝም ቤኪ። ለሊ ካንቺ ፍቅር ይዞኛል። አዎ ለሊ አፍቅሬሻለሁ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አዳይ ድራማ አፍቃሪያን በሙሉ ሰራተኛዋ አዳይ ክፍል 172ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይ እንዲሁም እንደተለመደው ሁላችሁም ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 172 ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች እንግዲህ በጥያቄያችሁ መሰረት ባቡሬ ለለሊ የፍቅር ጥያቄ ያቅርብላት ስትሉ ነበር ከዚህ በፊት። እናም በክፍል 171 ላይ እንዳያችሁ ከሆነ ባቡሬ ለለሊ የፍቅር ጥያቄ አቅርቦላት ነበር። እናም በዚሁ እንግዲህ ሁላችንም በጣም ደስ ብሎን ነበር። ደስ እንዳላችሁ እንግዲህ አልጠራጠርም። ውድ የቻናሌ ቤተሰቦች እስቲ ደስ ያላችሁ ኮመንት ላይ እየገባችሁ ደስ ብሎናል ማለት እንዳትረሱ። እናም ባቡሬ ለለሊ የፍቅር ጥያቄ ሲያቀርብላት ለሊ በጣም ደስ ብሏት ነበር። በጣም ደንግጣ ነበር። ነገር ግን የፍቅር ጥያቄውን ትቀበላለች ወይስ አትቀበልም የሚለው በቀጣይ ክፍል አብረን የምናየው ይሆናል። ግን ከዛ በፊት ውድ የቻናሌ ቤተሰቦች ለሊ የባቡሬን የፍቅር ጥያቄ ትቀበላለች ወይስ አትቀበልም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንደኔ ሀሳብ ከሆነ ለሊ የባቡሬን የፍቅር ጥያቄ ብትቀበል ደስ ይለኛል። ነገር ግን አሁን ላይ ለሊ እንግዲህ ያው የካንሰር ታማሚ በመሆኗ መጠን ከዚህ በኋላ እንግዲህ እሞታለሁ ብላ ካሰበች ላትቀበለውም ትችላለች። ምክንያቱም በእኔ ምክንያት ባቡሬ እንዲጎዳ አልፈልግም ብላ ካሰበች አትቀበልም ብዬ ነው ማስበው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ነገር ግን ብትቀበለውም ለሷም አሪፍ ነው። ምክንያቱም የሆነ ተስፋ አድርጋ ህይወቷን እንድትኖር ያደርጋታል ብዬ አስባለሁ። አለበለዚያ እንግዲህ ያው እንደከዚሁ ቀደም ብሎ ተስፋ መቁረጧ የማይቀር ነው። ስለዚህ የፍቅር ጥያቄውን ብትቀበል ደስ ይለኛል። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ባቡሬ ይህን የፍቅር ጥያቄ ከማቅረቡ በፊት ዴቭንም አማክሮት ነበር። ነገር ግን ዴቭ እንግዲህ የነገረው ያው ጊዜ እንዳያቃጥል ቶሎ ብሎ እንዲነግራት ነበር የነገረው። ዴቭ በነገረው መሰረት እንግዲህ እሱም ያው ጊዜ አልፈጀም፣ ወዲያውኑ ነበር ሄዶ ለሊን ያገኛት። እንግዲህ የፍቅር ጥያቄውን እንዳቀረበ ነበር ፊልሙ የተቋረጠው። በቀጣይ ክፍል ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። ሌላኛው ነገር ደግሞ ወደ ዶክተሩ ስንዞር ዶክተሩ ስለ አደይ በተደጋጋሚ ማሰብ፣ መጨነቅ እንዲሁም እየደወለ የት ነሽ ምናምን ማለቱ አብስቷል። እናም ውድ የቻናሌ ቤተሰቦች ይሄ ነገር በሰላም ነው ትላላችሁ? እኔ እንደሚመስለኝ ከሆነ ዶክተሩን ከአደይ ቅልጥ ያለ ፍቅር ይዞታል። እንግዲህ ይህ ነገር ምንም ጥርጥር የለውም። በክፍል 171 ላይ እንዳያዝ ከሆነ አብስቶ ስለ አደይ ሲጨነቅ ነበር። እንግዲህ ዴቭ አደይን ጠርቷት አደይ ወደ ዴቭ ሄዳ ነበር። እንግዲህ የት ነበርሽ ምናምን ማለቱን እንግዲህ አብስቷል። ይህን ነገር ደግሞ አደይ ምንም የምታውቀው ነገር የለም። ነገር ግን ዴቭ በጣም ተጠራጥሯል። ዶክተሩ በሰላም አይደለም፣ በተደጋጋሚ የሚደውልላት የታመመችው ለሊ ናት እንጂ አደይ ናት በማለት እንግዲህ ለሱም ጥያቄ ሆኖበታል። እኛም እንግዲህ ያው ዶክተሩ ትክክል እንዳልሆነ ነው የምናውቀው። ነገር ግን አደይም እንግዲህ ፍቅረኛ እንዳላት በተለያዩ ምክንያቶች ብትነግረው ዶክተሩም እንግዲህ ወደ ራሱ እንደሚመለስ ተስፋ አድርጋለሁ። ቢሆንም ይሄን ነገር ሄዶ እንግዲህ አደይና ዴቭን እንግዲህ እንደሚያለያይ አልጠራጠርም። ያለያያቸዋል ብዬ ነው ማስበው። ምክንያቱም አሁን ላይ አደይም እንግዲህ በድብቅ ዶክተሩን ማግኘት አብስታለች። አደይ በፍቅር አይደለም እሱን
እንግዲህ የምታገኘው ለጓደኛዋ ስለምትጨነቅ ለጓደኛዋ ስለምታስብ እንግዲህ አዲስ ነገር ካለ በማለት ነው ስልኳንም ጭምር የሰጠችው። ቢሆንም ግን ዶክተሩ በሌላ ነገር እያሰባት ነው። በዛ ላይ ደግሞ ዶክተሩ እንግዲህ ስለ አደይ አንዳንድ ነገሮችን ከለሊ ጠይቆ ከሰማ በኋላ እንግዲህ ለአደይ ያለው አመለካከት በጣም ጨምሮ ነበር። እንግዲህ ለሊ ስለ አደይ መልካምነቷ በጣም ደስ በሚል አገላለጽ ነበር የገለጸችው። እናም ዶክተሩ እንግዲህ ከአደይ ጋር አንድ ላይ ለመሆን በጣም የጓጓ ይመስለኛል። እናንተ ሳይመስላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላው ደግሞ ቤዛንም ጭምር ጠይቋት ነበር። ግን ቤዛን ሲጠይቃት አንድም ደህና የሆነ ነገር አልመለሰችለትም። እንግዲህ አደይ ክፉ እንደሆነች ከዚህ በፊት አደይ መጥፎ ስራዎችን እንደሰራች እንዲሁም የቤት ሰራተኛ እንደነበረች ነበር ለዶክተሩ የነገረችው። እናም ዶክተሩ በጣም ተወዛግቦ ነበር። አደይ እንደዚህ አይነት ሰው ናት እንዴ ለማመን እስኪያቅተው ድረስ እንግዲህ ተወዛግቦ ነበር። ያው የቤዛ ተንኮል ነው። ቢሆንም ግን አሪፍ ነው፣ ለአደይ ይጠቅማታል ብዬ ነው ማስበው። ምክንያቱም ዶክተሩ አደይ መጥፎ ሴት ናት፣ አደይ ክፉ ሴት ናት ብሎ ሊተዋት ይችላል የሚል ሀሳብ አለኝ እኔ ጋር። እናንተስ ምን ይመስላችኋል? እንግዲህ ቤዛ ስለ አደይ መጥፎ ነገር የነገረችው ለአደይ ይጠቅማታል እንጂ እንግዲህ አይጎዳትም ብዬ ነው ማስበው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንግዲህ አሁን ላይ ዴብም አደይን ለማግባት እንግዲህ ሽር ጉድ እያለ ነው። ሽማግሌ እንደሚልክ እንግዲህ ለአደይም ሲነግራት ነበር። እናም በቅርቡም አደይ ወደ ገጠር እንደምትሄድ እንግዲህ ስታወራ ነበር። ነገር ግን አደይ ወደ ገጠር ባትመለስ አሪፍ ይመስለኛል። ለምን ካላችሁ በክፍል 171 ላይ እንዳያስ ከሆነ የአደይ አባት እንግዲህ አደይን ለሌላ ሰው ሊድራት ነው። እንግዲህ እዛ ያለውን ነገር ጨርሷል። እንግዲህ አሁን ላይ የአደይ መምጣት ብቻ ነው እየተጠባበቀ ያለው። ስለዚህ ውድ የቻናሌ ቤተሰቦች አደይ አሁን ላይ ወደ ገጠር ከተመለሰች እንግዲህ ህይወቷ አደጋ ላይ እንደሚወድቅ አልጠራጠርም። ስለዚህ አደይ የትም ባትሄድ አሪፍ ነው እላለሁ። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ዴብም እንግዲህ ሲንቀራፈፍ አደይን ሊቀማ ነው እንደኔ ሀሳብ ከሆነ። ስለዚህ ዴብም እንግዲህ ነገሮችን ቶሎ አመቻችቶ አደይን ቢያገባት፣ ሁላችንም እንግዲህ የአደይና ዴብን ሰርግን ስንጠባበቅ ነበር። ነገር ግን በህይወታቸው አንዳንድ ፈተናዎች እየገጠመ እንግዲህ አደይና ዴብ ሁለቱ እንግዲህ አንድ ላይ እንዳይሆኑ እያደረገ ነው። ወደ ቻናል ቤተሰቦች እስቲ እናንተስ ምን ትላላችሁ? በቀጣይ ክፍል አደይና ዴብ ይለያያሉ ወይስ አይለያዩም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በክፍል 172 ላይ የሚፈጠረውን አብረን የምናየናል። ሌላው ደግሞ ወደ አሹና ሮማን ጉዳይ ስንመጣ እንግዲህ አሹ ከዚህ በፊት በክፍል 170 ላይ እንዳያስ ከሆነ ለሮማን የፍቅር ጥያቄ አቅርቦላት ነበር። እናም በዚህ ሁላችንም ደስ ብሎን ነበር። በክፍል 171 ላይ ስናየው ደግሞ እንግዲህ አሹ በህልሙ ነበር ያንን ሁሉ ነገር ሲያደርግ የነበረው። ነገር ግን በህልሙ ያየውን ነገር በጣም ደንግጦ ነበር። እንግዲህ ሮማን የሰጠችው ምላሽ እንግዲህ እኔ እንደ ወንድም ነው ማይ፣ እንዴት እንደዛ ታስበኛለህ ማለቷ እንግዲህ ለአሹ በጣም ጥያቄ ፈጥሮበታል። እናም በድጋሚ ስለዛ ነገር እንደማያነሳ ነበር ከህልሙ ከባነነ በኋላ እንግዲህ ከራሱ ጋር ሲያወራ የነበረው። መልሴን አገኘውላ ሲል ነበር። እንግዲህ ይህን ነገር ህልም ባይሆን አሪፍ ነበር። ነገር ግን አሹ ካሁን በኋላ ሮማንን በፍቅር አይን የሚያያት ሁላ አይመስለኝም። እናንተስ አይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ቢሆንም ግን አሹ አሁንም ቢሆን እንግዲህ ጊዜው አልረፈደም ቢነግራት። ሮማን እንግዲህ ከሱ የሆነ ነገር እየጠበቀች ነው። እሱ ደግሞ እንግዲህ ህልሙን አምኖ እውነትም ሮማን እንደዛ አይነት ምላሽ ትሰጠኛለች በማለት ፈርቶ እንኳንም ከመዋረድ ተረፉ፣ እንኳንም ቀድሜ በእድሜ ያየው ሲል ነበር። እናም እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። አሹ በወሰነው ውሳኔ ተስማማላችሁ ወይስ አትስማሙም? አሹስ ትክክል ነው ወይስ ትክክል አይደለም የሚለውን ለእናንተ ትቻለው። ኮመንት ላይ እንግዲህ ሀሳብ አስተያየታችሁን ጣል ጣል ማድረግ እንዳትረሱ ውድ የቻናሌ ቤተሰቦች። እና ወደ ዳይመንድ እና ሩታ ስንመጣ እንግዲህ ዳይመንድ ሩታን ሳይወዳት አይቀርም የሚል ሀሳብ አለ እኔ ጋር። ዳይመንድን እንግዲህ ከዚህ በፊት በዳኒ ተመቶ እንግዲህ ቤት ነበር፣ ወደ ውጭ አልወጣም ነበር ለተከታታይ ቀን። እናም ሩታ እንግዲህ ዳይመንድ ምን ሆኖ ነው የጠፋው በማለት አፈላልጋ ቤቱን እንግዲህ በመጨረሻም ቅምጥል ቤቱን አሳይታ እስከ ቤቱ ድረስ ሄዳ ነበር። እናም ዳይመንድ በጣም ደስ ብሎት ነበር፣ ምክንያቱም የምታስብልኝ የምትወደኝ ሴት አለች በማለት ነበር። እሷ ግን እንግዲህ ያው ሩታ ጋር ምንም አይነት የፍቅር ስሜት ነገር እየታየ አይደለም፣ እንደ ልጅ ያደረጋት ነበር። ነገር ግን ዳይመንድ እንግዲህ ወዳኛለች፣ ለእኔ የሆነ ስሜት አላት በማለት እንግዲህ ቢፈታተናትም እሷ ጋር ግን እንደ ኖርማል ሰው ነበር ስታዩ ነበረው። በዚህ እንግዲህ ዳይመንድ
ትንሽ ያው ቢረበሽም ነገር ግን ምንም ማድረግ አይቻልም። ሄዶ ሄዶ ይሄ ነገር ወደ ፍቅር መቀየሩ አይቀርም። እናንተስ ምን ትላላችሁ? ዳይመንድ እና ሩታ በመጨረሻ ይጣመራሉ ወይስ አይጣመሩም? ሀሳባችሁን ኮመንት ላይ አስቀምጡልን። ወደ ኪንጎ እና ዳኒ ስንመጣ ደግሞ ኪንጎ እንግዲህ በክፍል 171 ላይ እንዳያችሁ ከሆነ ዳኒን ሲያሯርጦ ነበር። በድንገት እንግዲህ መንገድ ላይ የፍቅር እናት ነበረች። እነሱ ሁለቱ እየተሯሯጡ እንግዲህ እንዳጋጣሚ ሆኖ ዳኒ ነበር ገፍትሯት የፍቅርን እናት የጣለው። ነገር ግን የፍቅር እናት ያየችው ኪንጎን ነበር። እናም በጣም አዝና ነበር። ማለቴ ኪንጎ እንደዚህ ያደርጋል ብዬ በፍጹም አልጠበኩም ነበር ከሱ እንግዲህ ምስጋና ስጠብቅ እሱ እንደዚህ ሊያደርገኝ አይገባም ብላ እንግዲህ በጣም እንዳዘነች ለአሹም ተናግራ ነበር። ቢሆንም ግን እንግዲህ ይህን ነገር ያደረገው ዳኒ እንጂ ኪንጎ እንዳልሆነ የፍቅር እናትም በደንብ አላጣረችም። ስለዚህ እንግዲህ ይህ ነገር በመጨረሻ ምን እንደሚሆን እንግዲህ አብረን የምናየው ይሆናል። ቢሆንም ግን እስቲ በቀጣይ ክፍል ምንድን ነው የሚፈጠረው የሚለውን አብረን የምናየው ይሆናል። ወደ መጨረሻው ጉዳይ ስንመጣ ደግሞ ዳኒ እንግዲህ አሁን ላይ የሆነ ጠሮበታል መሰለኝ የማይሆን ስራ ሊሰራ ነው እንግዲህ። ነገር ግን እንግዲህ አሰሪው የሆነ ነገር ብሎት ነበር። ስራው እንግዲህ ከእናት ጋር የተያያዘ ነበር። ነገር ግን እኔ እናት ላይ እንደዛ አይነት በደል አልሰራም ሲል ነበር። እንግዲህ ይህ ነገር ትንሽ ዳኒ እንደተለወጠ ማሳያ ነው። ቢሆንም ግን እንግዲህ ያው አሁን ላይ ትንሽ ስለቸገረው ከማድረግ ወደኋላ እንደማይል አልጠራጠርም። ቢሆንም ግን ይህን ነገር ባያደርግ አሪፍ ይመስለኛል። እንግዲህ እናቶች ላይ እንደዚህ አይነት ጥቃት መድረሱ ጥሩ አይደለም። እንግዲህ እነዛ ሰዎች ደውሎ ለሱ የነገሩት ሰዎች ምን አይነት ሰዎች እንደሆኑ ባላቅም እንግዲህ እናትን የሚጎዳን ነገር እንደሆነ ከዳኒ አነጋገር ተረድተናል። ነገር ግን እስቲ በቀጣይ ክፍል ዳኒ ይህን ስራ ይሰራል ወይስ አይሰራውም የሚለውን አብረን የምናየው። ውድ የቻናል ቤተሰቦች እስከዚሁ ድረስ ከመጣችሁ እንግዲህ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲሁም የቪዲዮ ላይክ በማድረግ ለብዙ ሰው እንዲደርስ ማድረግ እንዳትረሱ። ኮመንት ላይ ደግሞ ሀሳብ አስተያየታችሁም አስቀምጡልን። እንግዲህ ሀሳባችሁ አስተያየታችሁ ምን ይመስላል የሚለውን አይቼ በቀጣይ ክፍል የማሻሽል ይሆናል። ስለዚህ እንዳሻሽል ወይንም እንድቀይር የምትፈልጉ ነገር ካለ ሀሳባችሁን ኮመንት ላይ አስቀምጡልን። ኮመንቱ ለእናንተ ሁሌም ቢሆን ክፍት ነው። የትኛውንም ሀሳብ ይቀበላለሁ። ስለዚህ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ እያልኩ እንግዲህ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።